ተመስጣ ባቡሬን እያዳመጠች ከዚህ በፊት ያወሩትን እያጣጣመች እንግዲህ ፍቅር ሲይዝ እንደዚህ ያደርጋል። ምክንያቱም ከዚህ በፊት ያወራነውን ወይም ደግሞ ሪከርድ ካለ እሱን ደጋግመን ማዳመጥ ማስታወስ ነው የምንጀምረው ፍቅር ሲጀማምረን እና ሊሊም ፍቅር ስለጀማመራት ከዚህ በፊት ያወሩትን ከባቡሬ ጋር የተጫወቱትን እንዲሁም እጇን ይዞ እሷም እጇን ይዟ ሳም ያደረጋትን አንቺን ጋር ስለሆንኩኝ አሁን ደስተኛ እየሆንኩ ነው ሲላት፣ እሷም ታዲያ እኔም ከዛ ጉድ ከዛ ጭንቀት ስለወጣኝ አመሰግናለሁ፣ አንተም ባላገኝ ኑሮ ምን ይወጣኝ ነበር ያለችውን በፊት ያወሩትን እየመላለሰች እየቀላለሰች ብቻዋን ፈገግ እያለች ባለችበት ሰዓት ታዲያ ኤላ ከስሜቷ ያቋርጣታል። ስልክ ደውሎ ስሜቱ ይቋረጥ አለው ነገር እንግዲህ አንዳንድ ወንዶች የጣሉባቸውን ሲያነሱ ድንገት መልሰው ይመጣሉ የሴቷን ሕይወት ለማበላሸት። ታዲያ ሊሊ ስልኩን ስታነሳው ኤላ ነበር። ኤላ ብላ በጣም ነበር የደነገጠችው። ከገባችበት ሰመመንና ህልም ውስጥ ድንገት ነው ያነቃት የስልኩ ጥሪ እና አሁን እንግዲህ ኤላ ከሄደበት ሊመለስ ነው። ታግቶ ይሁን ወይም ልክ እሱ እንዳለው ቤተሰቦቹ ጋር ሂዶ ይሆን የሚለውን ከራሱ አንደበት ነው እንግዲህ የምናዳምጠው። ነገር ግን አሁን ኤላ መምጣት የለበትም። ምክንያቱ አሁን ባቡሬ ሊሊን አፍቅሯታል። ሊሊም ደግሞ ወደ ፍቅር እየገባች ነው። ስለዚህ አሁን የሊሊ ህይወት እየተስተካከለ ባለበት ሰዓት ኤላ መጥቶ ደግሞ አሁን ሊበጠብጣት ነው ማለት ነው። ግራ ሊያጋባት ነው እንግዲህ ሊሊን። አንዳንድ ወንዶች ወይ አይዙም ወይ አይለቁም፣ መካከል ላይ ሆነው ብቻ ግራ ያጋባሉ። ልክ እንደ ኤላ ማለት ነው። አሁን ደህና ደስተኛ እየሆነች ነበር። አሁን ሊሊ ያለችበት ሰዓት አሁን ደስተኛ እየሆነች ነው። የባቡሬን እናት ከዛ ከጭንቀት ከዛ ከብደት አውጥታ አሁን ደስተኛ ህይወት እየኖረች ባለችበት ሰዓት ከቤተሰቦቿ ጋር ከአደይ ጋር ከጓደኞቿ ጋር ደህና ህይወት እየኖረች ባለችበት ሰዓት አሁን እንደገና መጥቶ ደግሞ ህይወቷን ሊበጠብጠው ነው። እንደ ራሴ ግን ባይመለስ ደስ ይለኛል ማለት ነው። እኔ ባቡሬና ሊሊ ተጋብተው ማየት ነው የምኞቴ። አሁን በዚህ ሰዓት እንደ ሰው ይደውላል? በዚህ ሰዓት አሁን ሰው ይደውላል እንዴ? አቤት እንዴ! አሁን እሷ ተመስጣ እያወራች ተመስጣ እያስታወሰች እኮ ነበረ። ምክንያቱም ያንን ያስታወሰችበት ምክንያት ፍቅር ገብቶላት ነው። የባቡሬ ፍቅር እንደገባላትም ያስታውቃል። ያው እንግዲህ ሊዲያም እሱን ስትስማው ስታወራው በጣም እየተናደደች እየተንጨረጨረች ነበረ ሊሊ። ባቡሬም የሊሊ ብቻ መሆኑን ስለሚያውቅ ሊዲያን ልክ ልኳን ነግሯታል። ምንድን ነው? ምን አስበሽ ነው? ኧረ ቀስ በይ። ምንድን ነው? ይኸውልሽ አንቺ ሌላ ነገር አስበሽ ከሆነ እኔ እኮ የአራት ልጆች አባትና ባለትዳር ነኝ ብሎ እንጥሏን የቆረጠው። እንደዛ በሚጋተቱበት ሰዓት ታዲያ ቅምጥልና የባቡሬ እናት እየተመለከቷቸው ነበር። አየሽ ምንድን ነው ያ የኔ ልጅ አይደለም እንዴት ትላታለች የባቡሬ እናት ለቅምጥል። አዎ እስኪ እንያቸው ብለው በሄዱበት ሰዓት ያው ሊዲያን አባሯታል። ከዛም በኋላ በእርግጥ ሊዲያ እንዴ ማሚ ለምንድን ነው አንቺ ባቡሬ የአራት ልጆች አባት መሆኑን ያልነገርሽኝ ብላ ተጠይቃታለች። እና የባቡሬ እናትና ቅምጥል በጣም ነበር እየሳቁት። እንደዛ ነሽ እንዴ? እሺ በቃ ለማንኛቸውም ቆይ እንደዛ ብልሃት ነው እንዴ እኔ ወንድም ስትለው ቅምጥል እንዴ ምን ላድርግ እንዴ ተሟጨጨችብኝ እኮ እንደዛ ብዬ ልገላገል እንጂ ብለው እንግዲህ ሶስታቸውም እየተሳሳቁ ነበረ። ምክንያቱም የባቡሬ እናትም ታዲያ አይ ልጅቱ ቀልቃላ ነገር ናት እንጂ ቆንጆ ነበረች እያለች ነበር። ምክንያቱም ሊዲያ በእርግጥ ያየችውን ሁሉ ነው። ልክ እንደ ህፃን ልጅ አንድ ህፃን ልጅ የሆነ ህፃን መጫወቻ ይዞ ካየ እሱንም አንጡ ያንንም አንጡ ያየውን ሁሉ አንጡ ነው የሚለው። ስለዚህ ሊዲያ ልክ እንደ ህፃን ልጅ ናት። አሁንን ያሳሰበኝ የባቡሬና የሊሊ ፍቅር ምን ሊሆን ነው? ኤላ ከመጣ እኛማ ኤላን አንፈልግም ከዚህ በኋላ። እናንተስ ምን ይመስላችኋል? እኔ እንዳይመጣ ፈልጋለሁ ማለት ነው። እናንተስ ምን ይመስላችኋል? ቢመጣ ይሻላል ወይስ ባይመጣ? ከዚህ በኋላ አንፈልገውም እኛ ማለት ነው። እንዲሁም ሊሊ ራሷ ትፈልገዋለች ብዬ አላስብም። እንዴ ገና የተስተካከለ ህይወቷን መቶ ያበላሻል። አንዳንድ ወንዶች ማለት እኮ ልክ እንዲህ ህፃን ልጅ ናቸው። የጣሉባቸውን ሲያነሱባቸው አይወዱም።
እንግዲህ ባለፈው ክፍል ሊዲያና ዴብ እያወሩ ነበረ። ስለ ሰርጉ፣ ስለ ቤተሰቦቹ እያወሩ የፍቅርና ተደብቃ እያዳመጠቻቸው ነበረ። ነገር ግን ክፍል ከገባች በኋላ ምንድን ነው የአንተን ትዳር ማግባት እኮ ነው ይፈልገዋለሁ። ስለዚህ በአንተ ትዳር ውስጥ አዴ ምን አገባት ምንድን ነው ስትለው፣ አይ ምንም አይደለም ብሎ ነው የደበቃት። መናገር ነበረበት። እዛው እንዳፋጠጠችው ለምን ተናግሮ ያላረፈም ዴብ እና ለምንድን ነው ስትለው ይላ ገባ ነው። ነገር ግን ቤተሰቦች እንድታሳምኝልኝና ሽማግሌ እንዲልክ እፈልጋለሁ በሚላት ሰዓት እሺ ችግር የለውም እኔም እኮ ማግባትን እፈልገዋለሁ እና ደግሞ አዴን የት ነው ቤተሰቦቿ የት ነው ሽማግሌ የሚላከው በምትለው ሰዓት ቤተሰቦቿ እንኳን ገጠር ናቸው ሲላት አሀ ገባኝ ለካ አዴን የተዋወቅካት ለዝን ነው ማለት ነው የቀረብካት ለዝን አሁን ገባኝ አላለችም እንደ ፍቅር ነው ምን አስባ ነው እንግዲህ የፍቅር እናት ያሰበችው አዴ ሁሉን ነገር ታመቻችለታለች ወይም ደግሞ ቤተሰቦቹ ያሉበትን ቦታ ታሳየዋለች ብለን ያሰበችው ደፋር አዴ መሆኗን አላወቀችም። ይህ እንግዲህ የሰራተኛው አደይ ድራማ ዳይሬክተር ስነስርዓት ያዝ እንዴ! ምነው ከዲያማ ክብር የለውም እንዴ? ሰራተኛ ክብር የለውም? ሰራተኛ ሰው አይደለም እንዴ? ምንድነው የዝክን ያክል የምታጋንኑት? አደይ ሰው እኮ ናት። ሰርታ ስለበላች ነው እንዴ? የእሱ ቤተሰቦች አይፈቅዱም፣ የእሱ እንትኖች አይፈቅዱም የሚያጋንኑት። ፍትህ ለሰራተኛ። ሰራተኛ ማለትማ ሰርታ የምትበላ ጎበዝ ጀግና፣ ለራሷ ቀልጣ ለቤተሰቦቿ የምትቀልጥ ሻማ ማለት ነው ሰራተኛ ማለት። ስለዚህ ሰራተኛን ዝቅ አታደርጉ፣ ስነ ስርዓት ብትይዙ ጥሩ ነው ብዬ ነው የማስበው። እና ታዲያ እንግዲህ አደይም በጣም ተናዳለች። እንዴት አይናገርም ብላ ተበሳይታለች። ለምን ብትሉ ምንድን ነው እኔ ምን ያንሰኛል? ለቤተሰቦቹ የማትናገረው ግልጽ የማትናገረው ለምንድን ነው? እዚህ እንግዲህ ዴብ አላማው ዝም ብሎ ሽማግሌ ብቻ ልኮ የሰርጉ ቀን ቤሎ ለብሳ ብቅ ስትል አደይ መሆኗን ብቻ እንዲያውቁ ነው የፈለገው። እንዴ ያው እንግዲህ ሰርጉ ከተደገሰ በኋላ መቼም የሰርጋቸው ቀን አይከለክሉኝም ብሎ ስላሰበ ነው። ምን በወጣት እሷ ታገባች በኋላ አንቺ ከዳማ እያሉ ያሰቃዩት እንዴ? ሌላም እኮ አለ። አሁኑ ሳያገባት በፊት ነው መናገር ያለበት እንጂ ካገባት በኋላማ ችግር ይመጣል እኮ። ስላገባት ብቻ ያከብሯታል ማለት አይደለም። እነሱ ቤተሰብ ካላመኑበት ካገባት በኋላ ለአደይ ስቃይ ነው የሚሆንባት። ስለዚህ ከማግባቱ በፊት ነው መናገር ያለበት እንጂ ካገባው በኋላ አይደለም። እንግዲህ አደይ ለሀሹ እኔ ያሳለሁ እንዴ እኔ ምን ያንሰኛል ስትል እንግዲህ አሹም ከኋላ ኋላ እያጨበጨበ እኮ አደይ ኧረ ምንም አያንስሽም ብትበይበት እንጂ አንቺ አታንሽውም እያለ እንግዲህ እያጨበጨበ ነበረ። አላወቀሽማ ገጠር ስንቱን ወንድ እንዲያፋጀሽ ስላላወቁ እኮ ነው። ያላወቁ አለቁ አለ ያለ ነበረ። ምክንያቱም የገጠር ሰዎች እኮ እናቴ ባለሙያ ጀግና እንዴ የገጠር ሰው ተገኝቶ ነው እንዴ? ፍቅር እንግዲህ አሁንም በሯን ዘግታ ሰዎቹን እያስጨነቀች ትገኛለች ማለት ነው። በነገራችን ላይ ፍቅር አሁን ያሳዘነችኝ፣ በፊት ታናድዴ ነበር ታበሳጭኝ ነበር፣ ግን አሁን አሳዘነች። በሩን ቆልፋ እኔን የሚረዳኝ የለም፣ እኔን የሚያስብልኝ የለም። እናቷም እባክሽን ልጅ አንዴ ክፈችና ልይሽ፣ እኔ ያለአባት አሳድጌሽ እንደዚህ መሆን አለብኝ እባክሽ ስትላት በመጨረሻ ከፍታላታለች። ነገር ግን የከፈተችላት ምክንያቱን የማጠይቂ ከሆነ ብላ ነበር የከፈተችላት። እናቷም አላስጨነቀቻትም። ብቻ አይዞሽ ለምንድን ነው የማትናገሪው? ምንድን ነው ያስጨነቀሽ እንደዚህ ብትላትም ምክንያቱም አልጠይቅሽም እና አንድ ነገር ልንገርሽ፣ እኔ ክፍል መጥተው ማንም እንዳይረብሸኝ ብቻ ያንን አድርጊልኝ እናቴ ብላ መልሳ እንድትወጣ አድርጋታለች። ከወጣች በኋላ ግን የእናት አንጀት ነውና አላስቻላትም። እስኪ ሩታዬ ሂጂና ምን እንዲሆነች አጣሪ ባክሽ ስላታለች። ሩታ ምሽ ብላ መልሳ ለመጠየቅ ብትሞክርም ልትነግራት ፈቃደኛ አይደለችም፣ ፍቅር ማለት ነው። እና በእርግጥ አደይ የፍቅር ምን እንደሆነች ገብቷታል። የኔና የዴብን ወደ ትዳር ጉዞ ማድረጋችንን ስለሰማች ነው እንደዚህ የሆነችው እያለች ነበር። እኔ ላረጋጋ ልጠይቃት ብላ ልገባ ስትል ኧረ አይሆንም ብላ ሩታ እንዳትገባ አድርጋታለች። ይሁንና ግን በቀጣይ ክፍል ማለት ነው በቀጣይ ክፍል ዴብና አደይ እንግዲህ ቡጥቡጥ ነው ይጀምራሉ። ምክንያቱም ፍቅርን አቅፎ
ምን ሆነሽ ነው እያለ ሲያባብላት ነበረ ዴቭ ፍቅርን ማለት ነው። አዴም ከኋላ ሆና እየተመለከተቻቸው ነበር። ምን እየሆንክ ነው? በእርግጥ በፊት አዴ ከፍቅር ጋር እንዲሆን ነግረዋለች። ፍቅርን አትጉዳት፣ ፍቅርን ተረዳት፣ በጣም እኮ ትወድሃለች እያለች አብረው እንዲሆኑ ብዙ ጥራለች አዴ ማለት ነው። ስለዚህ እሱ ካልወደዳት ካላፈቀራት እሷ ፍቅር ብቻ ስላፈቀረችው አብረው ለመሆን በጣም ይከብዳል። ስለዚህ ፍቅር ጸባይ ስለሌለሽ እንግዲህ ቻዩ አይዞሽ፣ አልቀሰሽ ይወጣልሻል። ሲጋቡ ቁርጥሽን ታውቂያለሽ። አዴም እንግዲህ ያው ቅናት እየጀማመራት ነው። አሁን ዴቭና ፍቅር አንድ ላይ በሆኑበት ሰዓትም በጣም እየቀናች ትገኛለች። አሁን ራሱ እኮ አኩርፋለች። ዴቭን ፍቅርን አቅፎ ሲያባብላት ምናምን ስታይ ኩርፋ ነው እየተመለከተቻቸው የነበረው። ለማንኛውም በክፍል 140 ኤላ ልመጣ ነው ይላል ወይስ እንኳን ደስ አለህ በይኝ ወለድኩ ብሎ ሊነግራት ነው የደወለው? እንዲሁ ደህና የተጠገነውን ልብ መልሶ ለመሰባበር ስልክ የደወለው ምን አስቦ ነው የሚለውን በክፍል 40 እንጠብቃለን። እንግዲህ በነገራችን ላይ ባቡሬ ራሱ ኤላ ቢመጣ ራሱ አናስገባውም ሲላት ነበር ከዚህ በፊት ለኤላም ሊሊ ማለት ነው ለለምለም። ስለዚህ ኤላ ቢመጣም አሁን ባቡሬና ኤላ መጋጠማቸው አይቀርም። ስለዚህ ቦክስ የገጠመ እንግዲህ እያሸነፈ ይወስዳል ማለት ነው ሊሊን። ይሁንና ግን ሊሊ ከዚህ በኋላ የምታወራው እንደ በፊቱ ፍቅረኛ ሆና የምትቀጥል እራሷ አይመስለኝም። አመናጭቃ ስልኩን የምዘጋበት ነው የሚመስለኝ እንጂ ትቀበለዋለች ብዬ አያስብም። እንዴ ስንት እንደዛ አስለቅሶ ደግሞ መልሶ ሊመጣ ነው። መልሶ ቢመጣ ራሱ አይጠቅማትም። ከዚህ በኋላ ትቷት ይሄዳል መልሶ። ስለዚህ አሁን የያዘችውን ቻንሷን መጠቀም አለባት። ባቡሬን መያዝ አለባት ባይኔ። ለማንኛውም በክፍል 40 በጉጉት እንጠብቃለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮች ላይክ እና ሸር እያደረጋችሁ አበረታቱ። ለምታበረታቱን ላይክ እና ሰብስክራይብ ሸር ለምታደርጉ ደግሞ ከልብ አመሰግናለሁ።